ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ እያልኩኝ እስኪ መጀመሪያ በጥያቄ ልጀምርላችሁ። ጥያቄ የሚሆነው ዩቲዩብ ለቴዲ አፍሮ እስካሁኑ ዕለት ድረስ ስንት ከፈለው? አሁን ያለነው ኤፕሪል 22 አይደለ? እስከ ኤፕሪል 22 ምሽት ድረስ ስንት እንደከፈለው ከዩቲዩብ ስንት ገቢ እንዳገኘ መጀመሪያ እናንተ ሀሳባችሁን ኮሜንት ላይ ጻፉልኝ። ግምታችሁን ኮሜንት ላይ ጻፉልኝና መጨረሻ ላይ አብረን እናየዋለን። ቪዲዮውን ስጀምረው 50 ሚሊዮን የተፈራረመው ውል ነበረው። 50 ሚሊዮን ውሉ አልተስማማውም፣ ዲክላይን አድርጎታል። ዲክላይን ያደረገበት ምክንያት የራሱ ምክንያት አለው። በጣም የሚያስጠላ ምክንያት ነበር እንጂ 50 ሚሊዮንም አያዋጣውም። የሚገርማችሁ ነገር አያዋጣውም። ግን ይሁን ብሎ ሊፈራረም ተፈራርሞ እንትን ላይ ሲደርሱ ይሄ ስምምነት ላይ ሲደርሱ ያልሆነ ሀሳብ ያልሆነ ቅድመ ሁኔታ ቀረቡለትና ኤኒዌይስ እሱን በኋላ ላይ እንደርስበታለን። በኋላ ላይ እነግራችኋለሁ። ለምን ብላችሁ ከጠየቃችሁኝ ኮሜንት ላይ ብዛታችሁን አይቼ መልስ እጽፍላችኋለሁ። በጣም ማስቀያሚ የሆነ ሪዝን ነው ያለው ከኋላው ቢሃይንድ ዘ ስቶሪ እና 50 ሚሊዮን ተርን ዳውን ካደረገ በኋላ ተርን ዳውን ሲያደርግ ደግሞ እሱን የሚከፍለው ቅጣት አለ፣ ፔንሽን አለ። ይሄ ምንድነው የምትሉት? ብቻ ቅጣት ነበረውና ከቅጣቱ ጨምሮ ነበር የከፈለው። እሱን ከፍሎ ወደ ዩቲዩብ ወደ ራሱ ኢንዲቪዥዋሊ ፖስት ነው ያደረገው። ፖስት ሲያደርግ ገቢ በተለያየ መንገድ ከዩቲዩብ ማግኘት ይቻላል ማለት ነው። በእይታው ብቻ አይደለም ማግኘት የሚቻለው። ምናልባት የምታውቁ ሰዎች ካላችሁ በጊፍትም እንደ ቲክታክ አይነት ሊሰጥም ይችላል። በላይቭም በኮሜንትም ኮሜንት ውስጥ ገብታችሁ የምትሰጡት ጊፍቶች አሉ፣ ስቲከሮች አሉ። እነዛን እንደ ገቢ ምንጭ ሊሆን ይችላሉ ማለት ነው። በተለያየ አይነት ሊከፍለው ይችላል። እሱን እንተውና አሁን ምንገምተው አሁን ካልኩሌሽን የምንሰራው በእይታው ነው። ዩቲዩብ እንደሚታወቀው በአንድ ሺህ ፐር ታውዘንድ ነው የሚከፍለው አይደለ? ፐር ታውዘንድ ሲሆን ደግሞ ለተለያዩ አይነቶች የክፍያ መጠን አላቸው። አሁን ለእንደዚህ ቢዝነስ አይነቶች ስታወራ በዩቲዩብ ስትለቅ እንደዚህ ብዙ ነገሮች አሉ። ምክንያቱም አንተ በምትለቀው ቪዲዮ ላይ ኢንተረስትድ የሆኑ ስፖንሰርሺፖች ስታገኝ ነው። አሁን አንተ የምትሰራው ስለ ቢዝነስ ከሆነ ባንኮች እነዛ ባይናንስ ምናምን የሚባሉ አንተ ጋር ስፖንሰር ማድረግ ስለሚፈልጉ እነሱም ሀይ ክፍያ ስለሚከፍለዋቸው ለዩቲዩብ ለአንተ የሚገባህን ሰጥተው ለራሳቸው የሚገባቸውን ይወስዳሉ። በእንደዛ አይነት መልክ ነው ዩቲዩብ የሚከፍለው እና ለሙዚቃ ሲሆን ደግሞ በጣም ዝቅተኛ ነው ዩቲዩብ የሚከፍለው። በ3 ደቂቃ በ4 ደቂቃ ማዕከል ይሄ አድቨርታይዝመንት ማስገባትም ብዙም ስላልሆነ ዝቅተኛ ነው የሚከፍለው። ይሁን እንጂ የቴዲ አፍሮ ሰብስክራይበሮቹ 2 ሚሊዮን ይደርሳሉ። 1.99 ምናምን ነበር፣ ግን 2 ሚሊዮን እንበለውና 2 ሚሊዮን ይደርሳሉ። በሰብስክራይበሮች ብዛት ደግሞ የሚከፈለን መጠን ትንሽ ከፍ እያለ ይመጣ ማለት ነው። እሱን ጨማምረን አሁን ዝቅተኛውን ነው የምንወስደው። ከፍተኛ ወስደን ካልኩሌሽን ከምንሰራ ዝቅተኛውን እንውሰድና ዝቅተኛው ምን ያህል ነው የሚለውን ነገር በዝቅተኛው ወስደን ምን ያህል ይደርሰዋል የሚለውን እናየዋለን ማለት ነው። እስካሁኑ ዕለት ድረስ 81 ሚሊዮን ፕላስ አግኝተዋል። ብር አይደለም እንግዲህ እይታ ነው። ለዚህ 80 ሚሊዮን ስንት ያገኛል የሚለውን ደግሞ ካልኩሌሽን እንስራው። ለአንድ ሺህ እይታ $2 በዝቅተኛው እንውሰደው ተብለናል። $2 $1 እስከ $2 $2 ደግሞ እስከ $3 ከፍተኛው ያው ሚድል የሆነችውን $2 እንውሰድና $2 ከተከፈለው ለ81 ሚሊዮን ቪው ስንት ይከፍለዋል? እዚህ ላይ ደግሞ እንድታስታውሱት የምፈልገው ነገር አለ።
እይታው ከየት ሀገር ነው? ከኢትዮጵያ ሀገር ነው? ከዩናይትድ ስቴትስ ነው? ኦር ከአረብ ኤሚሬትስ ነው? የተለያየ ክፍያ መጠን አለው። ከኢትዮጵያ ከሆነ ጭራሽ አይከፍልም። የሚያሳዝነው ነገር በጣም የሚያሳዝነውና የሚያናደው ነገር ከኢትዮጵያ ከሆነ አይከፍልም። ሶ ሞስትሊ የቴዲ አፍሮ እይታው ደግሞ ሞስትሊ ከ50% በላይ ኢትዮጵያ ውስጥ ያሉት ነው ያዩት በእርግጠኝነት። ኦኬ ሰው ጀስት በዝቅተኛው ካልኩሌሽን እየሰራን ከሆነ ዝም ብለን እንስራው በሙሉ በ81 ሚሊዮኑ እንስራውና ስንት እያገኘ እንደሆነ እስካሁኗ ሳድ እና ይሄኛው ካልኩሌሽን ለእናንተው ልተውላችሁና ከግምታችሁ ጋር ማች ካደረገ ማች አድርገዋል ብላችሁ ጻፉልኝ። የኮሜንታችሁ አይቼ መልስላችኋለሁ። እናም ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮ ላይክ አድርጉልኝ። አመሰግናለሁ። መልካም ምሽት፣ መልካም ቀን።